አሜሪካ የምትተማመንበት አይረን ዶምና ፓትሪዮት መከላከያዎች በሰባዎቹ ቴክኖሎጂ የታጠሩ መሆናቸውንና በዘመናዊው የኢራን ሚሳኤል ፊት አቅመቢስ መሆናቸውን ያውቃሉ? የቀድሞው የተመድ የጦር መሳሪያ ተቆጣጣሪ ስኮት ሪተር ዋይት ሃውስ ሊደብቀው የሞከረውን አስደንጋጭ ሁኔታ ይፋ ያደርጋል። ትራምፕ ጦርነቱን ከመጀመሩ በፊት ሽንፈቱ አይቀሬ መሆኑ ተነግሮት ነበር። ታዲያ ለምን ወደ ጥፋት አመራ? ስኮት ሪተር የአሜሪካ መካከለኛው ምስራቅ የመልቀቅ ዕጣ ፈንታና ትራምፕ ሽንፈቱን ወደ ድል ለመቀየር የሚጠቀምበትን አደገኛ ስልት ይተነትናል። ወደ ቀጣዩ ክፍል ከመሄዳችን በፊት ግን ቪዲዮውን ላይክ ማድረግና ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ ማድረግ እንዳይረሱ። እንዲሁም ይህንን ቪዲዮ ከየትኛው የዓለም ክፍል እየተከታተላችሁ እንደሆነ ኮሜንት ላይ አጋሩን። Well, everyone, we're very honored to welcome back to the podcast Mr. Scott Ritter. Scott is one of the best geopolitical analysts that you can follow. ደህና ሁላችሁም እንኳን ደህና መጣችሁ። ሚስተር ስኮት ሪተርን በድጋሚ በፖድካስታችን ላይ በማግኘታችን ትልቅ ክብር ይሰማናል። ስኮት ልትከታተሏቸው ከሚገቡ ምርጥ የጂኦፖለቲካ ተንታኞች አንዱ ነው። ስኮት ለአንተና ለተመልካቾቻችን አንድ አስገራሚ እውነታ ልንገራችሁ። ከጥቂት ዓመታት በፊት ስለ እስራኤልና ፍልስጤም ግጭት ለመናገር በዚህ ቻናል ላይ ቀርበህ የነበረው ቪዲዮ ከ3.5 ሚሊዮን በላይ እይታዎችን በማግኘት የቻናላችን ቀዳሚው ተመልካች ያለው ቪዲዮ ነው። አሁን ደግሞ በድጋሚ ስቱዲዮ ውስጥ አግኝተን ስለ ኢራን ግጭት ያለህን የቅርብ ጊዜ እይታ እንድታካፍለን በመጋበዛችን በጣም ደስ ብሎኛል። ስኮት ወደ ፕሮግራሙ እንኳን ደህና መጣ። Scott, welcome back to the show. Thank you very much. You put a lot of pressure on me now, but let's see what we can do. እጅግ በጣም አመሰግናለሁ። አሁን ትልቅ ጫና ውስጥ የከተትከኝ ይመስለኛል። ግን እስቲ የምንችለውን እናድርግ። Oh, no, I mean, honestly, we just want to hear, your insights. And, Scott, we're going to go ahead and start right there because I think it's very much understood that. በፍጹም እኛ የምንፈልገው ያንተን ጥልቅ እይታ መስማት ብቻ ነው። ስኮት በቀጥታ ከዚያው እንጀምር። ይህ የእስራኤል ጦርነት እንደሆነ በግልጽ የታወቀ ይመስለኛል። በመጨረሻም በእስራኤል ምክንያት ወደ ጦርነት የሚገባ የአሜሪካ ፕሬዝዳንት አግኝተዋል። የኔ የመጀመሪያ ጥያቄ እስራኤል ወታደራዊ የበላይነት ይኖረኛል ብላ ስትጠብቅ ነበር። አሁን ግን የኢራን ሚሳኤሎች የእስራኤል መከላከያን ሰብረው በመግባት ቁልፍ መሰረተ ልማቶችን ሲመቱ እያየን ነው። ከወታደራዊ እይታ አንጻር እስራኤልና አሜሪካ ይህንን ግጭት የመቆጣጠር አቅም እያጡ ነው። Israel and the United States lose control of this escalation. What we're witnessing is Israel and the United States losing a war, and losing decisively. The United States and Israel always had the ability to put bombs. እያየን ያለነው እስራኤልና አሜሪካ ጦርነቱን እየተሸነፉ እንደሆነ ነው። እንዲያውም በከፍተኛ ሁኔታ እየተሸነፉ ነው። አሜሪካና እስራኤል ሁልጊዜም ኢላማዎችን በቦምብ የመምታትና የማፈንዳት አቅም ነበራቸው። ያ አጠያያቂ አይደለም። በዓለም ላይ ካሉ ምርጥ ቴክኖሎጂዎች አሏቸው። ነገሮችን ለማፈንዳት ወታደራዊ ሊቅ መሆን አያስፈልግም። ነገር ግን አሁን ግልጽ የሆነ ነገር ምናልባትም በ17ኛው ቀን ላይ እንሆናለን፣ የሚፈነዱት ነገሮች የታሰበውን ውጤት እያመጡ አይደለም። ማለትም የኢራንን ጦርነት አቅም መቀነስ ወይም ማዳከም አልቻሉም። ኢራናውያን ለምናደርገው ነገር ሁሉ ዝግጁ ነበሩ። ሁልጊዜም ከኛ አንድ እርምጃ ይቀድማሉ። በኢራን ውስጥ ጠቃሚ የሆነ ነገር አላጠፋንም ብዬ ለመወራረድ ደፍራለሁ። ይህን ጦርነት ለረጅም ጊዜ ስንለፍፍ ነበር። በኢራቅ የጦር መሳሪያ ኢንስፔክተር በነበርኩበት ጊዜ ከበረሃው ማዕበል ወይም ዴዘርት ስቶርም ጦርነት በኋላ ነበር። እኔ ራሴ በዚያ ጦርነት ውስጥ በኢላማ ምርጫና በደረሰ ጉዳት ግምገማ ላይ ተሳትፌ ነበር። ያኔ እንዴት እንደምናደርገው አውቃለሁ። የጥቃቱን ምስሎች ተመልክተን የፈለግነው ህንጻ ጥግ ላይ ቀዳዳ አለው ብለን እንጠይቃለን። አዎ አለው። ሁለተኛ ፍንዳታ ታይቷል? አዎ። ከዚያም ሁሉንም ነገር አጥፍተናል ብለን እንመዘግባለን። በኋላ ግን እንደ መሳሪያ ኢንስፔክተር ወደ ኢራቅ ሄጄ በጦርነቱ ያፈራረስናቸውን ህንጻዎች ስመረምር በውስጣቸው ምንም ነገር እንዳልነበረ አገኘሁ። አስቀድመው ባዶ ተደርገው ነበር። አንድ የኢራቅ ጄኔራል እንዲህ ያለኝ፣ Mr. Scott, you Americans are really good at blowing up buildings. You're really good at it. And he said, and we're really good at pouring concrete. ሚስተር ስኮት፣ እናንተ አሜሪካውያን ህንጻዎችን በማፍረስ ጎበዝ ናችሁ። እኛ ደግሞ ኮንክሪት በማፍሰስ ጎበዝ ነን። ልዩነቱ እናንተ ህንጻ ስታፈርሱ ምንም ነገር የለም። የኛ ኮንክሪት ሲደርቅ ግን ዕቃዎቻችንን መልሰን ስራ እንጀምራለን። ምንም ነገር አላቆማችሁም። አሁን በኢራን እየሆነ ያለው ይሄው ነው። አሜሪካ ጦርነት ሊጀመር እንደሚችል እየዛተች የአውሮፕላን ተሸካሚ መርከቦችን እያንቀሳቀሰች ኢራናውያን ውድ የሆኑ የጦር መሳሪያ ማምረቻ ማሽኖቻቸውን በሚታወቁ ፋብሪካዎች ውስጥ ተተዋል ብላችሁ ካሰባችሁ ተሳስታችኋል። እነዚህ ህንጻዎች ባዶ ናቸው። ስለዚህ ውጤት እያመጣን አይደለም።
ይህ ማለት ኢራን ከዚህ ግጭት የምታገግምበት ፍጥነት ከማንም ግምት በላይ ፈጣን ይሆናል ማለት ነው። እነሱ ህንፃ መገንባት ብቻ ነው የሚጠበቅባቸው። ውድ ዕቃዎቻቸው ግን በተራራዎች ውስጥ በተገነቡ ከ120 በላይ በሚሆኑ ምስጢራዊ ቦታዎች ተደብቀዋል። ትራምፕ በሰኔ ወር ኦፕሬሽን ሚድናይት ሃመር ወቅት የደበደቡት የፊርዶስ የከርሰ ምድር የኒውክሌር ማበልጸጊያ ተቋም በመጀመሪያ የተገነባው የሴንትሪፊዩጅ ካስኬዶችን ለመያዝ አልነበረም። እሱ የመደበቂያ ቦታ ነበረ። በመሰረቱ ተራራ ውስጥ ተቆፍሮ የተዘጋጀ ሲሆን ጦርነት ቢነሳ ቁሳቁሶችን ወስደው የሚደብቁበት ተጠባባቂ ቦታ ነው። ልክ ቀደም ብዬ እንደገለጽኩት ለዚሁ ዓላማ ከተገነቡ 120 መሰል ቦታዎች አንዱ ነው። ምናልባትም ከዚያ በላይ ሊኖሩ ይችላሉ። እያንዳንዱ ቦታ ከፋብሪካዎች ጋር የተገናኘ ሲሆን እነዚህን ንብረቶች ጭነው ወደ ተቋሙ የሚያመጡ የተመደቡ የጭነት መኪናዎች አሏቸው። እኛ ምናልባት ከአንድ ወይም ከሁለት ቦታዎች ውጭ ሌሎቹን አናውቅም። ዝም ብለን ዋሻዎቹን እያፈረስን ነው እንላለን። ይህ ዝም ብሎ የሚነገር የውሸት መፈክር ነው። እሺ፣ የማምረቻ መሳሪያዎች ያሉበትን ዋሻ አፈረስን እንበል። መሳሪያዎቹ ግን እዚያው ናቸው። አንድ ቀን ዋሻው ተቆፍሮ መሳሪያዎቹ መልሰው ስራ ላይ ይውላሉ። እኛ እያደረግንን ብለን የምናስበውን ነገር እያደረግን አይደለም። የባላስቲክ ሚሳኤሎቻቸው እንዳይተኩሱ ማገድ አልቻልንም። ምክንያቱም በየቀኑ እየተኮሱ ውጤት እያሳዩ ነው። ስለዚህ ይህ ያቀድነው ዘመቻ እኛን የጦር ወንጀለኛ ከማስበል ባለፈ ያመጣው ውጤት የለም። በመጀመሪያው ቀን አሊ ኻሜኔን በ6 ሚሳኤሎች መግደላችን ግድያ ነው። ስኮት፣ እሱ እኮ የጦር አመራር ኢላማ ነው ትሉኝ ይሆናል። ይህ የሚሆነው ግን ህጋዊ ጦርነት ውስጥ ከሆነን ብቻ ነው። ጦርነት ያወጀው ማን ነው? ኮንግረስ በዚህ ጉዳይ ላይ አልተሳተፈም። ፕሬዝዳንቱ የተባበሩት መንግስታት የጸጥታው ምክር ቤት ምዕራፍ 7 ውሳኔ እንዲያስተላልፍ አድርገዋል። ስኮት ይህ ህግ አይሰራም ለምትሉኝ፣ ይህ እኮ ህገ መንግስት ነው። አሜሪካውያን ስለ ህገ መንግስታቸው በሚገባ ያውቃሉ ብዬ ማመን እፈልጋለሁ። ነገር ግን የህገ መንግስቱ የበላይነት አንቀጽ ሱፐርማሲ ክላውዝ እንደሚለው ፕሬዝዳንቱ ስምምነት ፈርመው በሴኔት ከ2/3 በላይ ድምፅ ከጸደቀ ያ ስምምነት የሀገሪቱ የበላይ ህግ ይሆናል። ብትወዱትም ብትጠሉትም ይህ ህገ መንግስት ነው። ይህም ማለት የተባበሩት መንግስታት ቻርተር በህገ መንግስታችን መሰረት የእኛም የበላይ ህግ ነው ማለት ነው። ያ ቻርተር ደግሞ አሁን እያደረግን ያለነውን ነገር ይከለክላል። በቻርተሩ መሰረት ወደ ጦርነት መግባት የምንችለው በኢራን ከተጠቃን ብቻ ነው፣ ወይም ደግሞ የጸጥታው ምክር ቤት ለዓለም ሰላም አስጊ ሁኔታ መኖሩን አምኖ ወታደራዊ እርምጃ ሲፈቅድ ብቻ ነው። በበረሃው ማዕበል ወይም ዴዘርት ስቶርም ወቅት ያደረግነው ይህንን ነበር። ኩዌትን ከኢራቅ ወራሪዎች ነፃ ለማውጣት ከተባበሩት መንግስታት ስልጣን ነበረን፣ እንዲሁም ከኮንግረስ ፈቃድ አግኝተን ነበር። እዚህ ግን ፕሬዝዳንቱ ቅድመ ጥቃት ወይም ፕሪኤምፕሽን አስፈላጊ ስለመሆኑ ደካማ ምክንያት ነው ያቀረቡት። ኢራናውያን ሊመቱን ስለነበር ቀድመን መምታት ነበረብን አሉ። ነገር ግን ፔንታጎን ለኮንግረስ ሲናገር ይህ እውነት አይደለም ብሏል። ኢራናውያን እኛ ካልመታናቸው በስተቀር መጀመሪያ ሊያጠቁን ምንም አይነት ዝግጅት አልነበራቸውም። ስለዚህ ያ መከራከሪያ ይፈርሳል። ታዲያ ስጋቱ ምንድን ነው? ኒውክሌር ነው ይሉናል። ጄዲ ቫንስ በዋይት ሃውስ ውስጥ የኒውክሌር ስጋት ነው ብለዋል። ነገር ግን የኒውክሌር ስጋት አለመሆኑን እናውቃለን። እንዴት? በመጀመሪያ የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ባለፈው ዓመት ለኮንግረስ በሰጡት መግለጫ የኢራን የኒውክሌር የጦር መሳሪያ ፕሮግራም እንደሌለ ተናግረዋል። እሷ በመረጃው ዓለም ውስጥ ቁንጮዋ ናት። ነገር ግን ፕሬዝዳንቱ እሷ ተሳስታለች፣ እኔ መረጃዬን የማገኘው ከእስራኤል ነው አሉ። ይህ ለአሜሪካውያን ሊያበሳጭ የሚገባ ነገር ነው። የራሳችን መረጃ የለም ሲል የእስራኤል መረጃ አለ ይላል። እስራኤላውያን በ2004 የውሸት ሰነዶችን ለዓለም አቀፉ የኒውክሌር ኤጀንሲ IAEA አቅርበው እንደነበረ እናውቃለን። በ2018ም ለፕሬዝዳንት ትራምፕ ያቀረቡት ሰነድ በ2004 ሊሸጡልን የሞከሩት ያው የውሸት ሰነድ ነበር። ነገር ግን በዚህ ጊዜ ጭንቅላታቸውን አዎ ብለው የሚነቀንቁ ፕሬዝዳንት አገኙና ከኒውክሌር ስምምነቱ ወጣን። ምንም አይነት የኒውክሌር ጦር መሳሪያ ፕሮግራም እንደሌለ እናውቃለን። ስቲቭ ዊትኮፍ እና ጃሬድ ኩሽነርም ቢሆኑ ይህንኑ ተናግረዋል። እነሱ ኢራንን እየኮነኑ መስሏቸው ነበረ። ኢራናውያን መጀመሪያ የነገሩን 450 ኪሎ ግራም በ60 በመቶ የበለጸገ ዩራኒየም ሄክሳፍሎራይድ እንዳላቸው ነው። ይህም በቦምብ ሊያስፈራሩን ሞክራቸው ነው ሲሉ ነበር። እኔ ግን አይደለም ነው የምለው። እነሱ እየነገሯችሁ የነበረው ቦምብ እንደሌላቸው ነው። ምክንያቱም የሰኔ ወር ድብደባው ከመጀመሩ በፊት ዓለም አቀፉ የኒውክሌር ኤጀንሲ IAEA አለ ያለው ጠቅላላ የ60 በመቶ የበለጸገ ዩራኒየም መጠን ያኑ ያህል ነበር።
እነሱ እያሉ ያሉት ምንም ነገር ወደ ቦምብነት አልቀየርንም፣ ሁሉም እዚህ አለ፣ መጥታችሁ እንድታረጋግጡ ተቆጣጣሪዎቻችሁን ላኩ፣ እኛም እናግዛችኋለን ነው የሚሉት። ስለዚህ ኢራናውያን ቦምብ አለን እያሉ አልነበረም። ይልቁንም ቦምብ እንደሌላቸው ማረጋገጥ እንደሚችሉ ነው እየተናገሩ የነበሩት። ይህ ሂደት እየተከናወነ ባለበት ሁኔታ አስቸኳይ ስጋት የሚባለው ነገር ወዲያውኑ ውድቅ ይሆናል። ምንም አይነት አስቸኳይ ስጋት አልነበረም። ስለዚህ ዛሬ በኢራን ላይ ለምናደርገው ነገር ምንም አይነት ህጋዊ መከራከሪያ የለም። ይህ ሁኔታ እኛን ከሌሎች ሀገራት ጋር በአንድ ረድፍ ያሰልፈናል። ለምሳሌ የኑርንበርግን ችሎት ተመልከቱ። መሪ ከሳሽ የነበሩት ጀስቲስ ጃክሰን ናዚዎችን በጥቃት ጦርነት ዋር ኦፍ አግሬሽን ወንጀል ከሰዋቸው ነበር። እንዲያውም ሁሉም በዚሁ ተከሰው የነበረ ሲሆን አንዳንዶቹም በዚህ ወንጀል ምክንያት አንገታቸው ተቀልቶ እንዲሞቱ ተፈርዶባቸዋል። ለምን? ምክንያቱም የጥቃት ጦርነት ከፍተኛው የጦር ወንጀል ስለሆነ ነው። ከጥቃት ጦርነት በኋላ ነው ሌሎች ወንጀሎች ሁሉ የሚከተሉት። እኛ አሁን ህገወጥ የጥቃት ጦርነት ፈጽመናል። የጸጥታው ምክር ቤት ስልጣን የለንም፣ የኮንግረስ ፍቃድ የለንም፣ የሞራል ብቃትም የለንም። ይህ ንጹህ የጥቃት ተግባር ነው። ይህም ማለት በኒውረምበርግ አንገታቸው ተቀልቶ ከሞቱት ክፉ ሰዎች ጋር በአንድ መዝገብ ላይ ተሰልፈናል ማለት ነው። የአሜሪካ ስም እንዲሰፍርበት የምንፈልገው የታሪክ መጽሐፍ አይደለም። ነገር ግን ዛሬ ያለንበት ደረጃ ይሄው ነው። At least win the war. I mean, you're an American. At least win the war. Do that right. We're losing this. ቢያንስ ጦርነቱን ማሸነፍ ይገባ ነበር። እንደ አሜሪካዊ ቢያንስ ያንን በትክክል ማድረግ ነበረብህ። እኛ ግን ይህንን ጦርነት እያጣነው ነው። እኔ በዚህ ደስተኛ ነኝ። በማንም ላይ ጉዳት እንዲደርስ ባልመኝም ይህ ልናሸንፈው የሚገባ ጦርነት አይደለም። ይህ ጦርነት ቀጠናውን የሚያናጋ ነው። ትራምፕ ይህን የሚያደርገው አንዱ ምክንያት እስራኤል እንድታደርገው ስለነገረችው ነው። እንደ አሜሪካዊ ወዲያውኑ ማለት ያለብን አይ እኛ ለእስራኤል አንሰራም ነው። ግን እንደሚታየው ለእነሱ እየሰራን ነው። ከቤንጃሚን ኔታንያሁ ትዕዛዝ እንቀበላለን። ለእሱም ስንል ወደ ጦርነት እንገባለን። በተጨማሪም ትራምፕ በሚቀጥለው ወር ወደ ቻይና ሲሄድ የኢራንንና የቬኔዙዌላን አንገት ይዞ በመሄድ በሺ ጂንፒንግ ጠረጴዛ ላይ መጣል ፈልጎ ነበር። Go to China next month. And he wanted to bring Venezuela's head and Iran's head and throw it on the table in front of Xi Jinping and say, I am Donald Trump, the conqueror. እኔ ዶናልድ ትራምፕ ድል አድራጊው ነኝ፣ በፊቴ ተንበርከኩና በፍርሃት ተንቀጥቀጡ ለማለት አስቦ ነበር። ትራምፕ አሁን ወደ ቻይና አልሄድም፣ ለረጅም ጊዜ እናዘገየዋለን ብሏል። ለምን? ምክንያቱም እዚያ ቢሄድ እንደ ሞኝ፣ እንደ ደንቆሮና እንደ ተሸናፊ ስለሚቆጠር ነው። ከሁሉ የከፋው ነገር ደግሞ ይህ ሁሉ አስቀድሞ የሚታወቅ መሆኑ ነው። ዶናልድ ትራምፕ አሁን እንደሚለው ኢራናውያን የሆርሙዝን ስትሬት ይዘጋሉ ብሎ ማንም አላሰበም ሊል ይችላል። የአሜሪካውያንን የጦር ሰፈር ይመታሉ ብሎ ማንም አላሰበም። መንግስታቸው ይቆያል ብለን አልገመትንም። ይህን ያህል ሚሳኤል አላቸው ብለን አላሰብንም ሊል ይችላል። ይህ ግን ቀጥተኛ ውሸት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ለፕሬዝዳንቱ በሰጡት ግምገማ ኢራናውያን የሆርሙዝ ወሽመጥን እንደሚዘጉና አሜሪካ ልታደርገው የምትችለው ምንም ነገር እንደሌለ ነግረውት ነበር። ወሽመጡን ነፃ ለማውጣት ከፈለክ ከ150 ሺህ እስከ 200 ሺህ የሚደርስ ሰራዊት ማዝመት አለብህ። ያ ሰራዊት ሳይኖር ግን ወሽመጡ እንደተዘጋ ይቆያል። እንዲሁም የመከላከያ ሚሳኤሎቻችን እንደሚያልቅና ኢራናውያን ግን ሚሳኤል እንደማያልቅባቸው በእስራኤልና በሁሉም የጦር ሰፈሮቻችን ላይ ያሉ ኢላማዎችን እንደሚመቱ ተነግሮት ነበር። ሁሉንም ነገር ያውቅ ነበር። ዛሬ ግን ምንም እንዳልተነገረው እያስመሰለ ነው። ይባስ ብሎ የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ባስጠናችው መረጃ መሰረት አገዛዙን መለወጥ አትችሉም ተብሎ ነበር። አሊ ኻሜኒን ብትገድለው ህዝቡን በበለጠ እንዲሰባሰብ ከማድረግ ውጭ የባለስልጣናት ለውጥ የማምጣት እድል የለም። በዓለም ኢኮኖሚ ላይ ስለሚመጣው አደጋም ተነግሮት ነበር። በአጭሩ የሆነው ነገር ሁሉ ፕሬዝዳንቱ ውሳኔ ከማድረጋቸው በፊት የተነገራቸው ነው። በዚህ ጦርነት እንደምንሸነፍ፣ የማሸነፍ አቅም እንደሌለንና ግቦቻችን ሊሳኩ የማይችሉ መሆናቸውን ያውቁ ነበር። Yeah. No, I mean, this is a fantastic insight. And, for our interviews, I just like to give you the floor and get your insights. I mean, these are incredible. And this is the... ይህ በጣም አስገራሚ እይታ ነው። በዋና ዋና ሚዲያዎች የማይነገሩ መረጃዎች ናቸው። ለዚህ ነው እነዚህን ቃለ መጠይቆች የምናደርገው። ስለ ኢራን ሚሳኤሎች ጥያቄ ልጠይቅህ እፈልጋለሁ። ምክንያቱም እንዳንተ ስለ ሚሳኤልና ስለ ጦርነት ጠንቅቆ የሚያውቅ የለም። የኢራን የሚሳኤል ክምችት፣ ባላስቲክስ፣ ሃይፐርሶኒክ እና ድሮኖች ምን ያህል ብቃት አላቸው?
The Iranians started their missile business during the Iran-Iraq war. The Iraqis had Russian-made Scud. ኢራናውያን የሚሳኤል ስራቸውን የጀመሩት በኢራን ኢራቅ ጦርነት ወቅት ነው። ኢራቃውያን የሩሲያ ሰራሽ ስካድ ሚሳኤሎችን ወደ ኢራን ከተሞች ይተኩሱ ነበር። ስለዚህ ኢራናውያን የራሳቸውን ስካድ ለማግኘት ወደ ሊቢያና ሶሪያ ሄዱ። እነዚያ መንገዶች ሲዘጉ ደግሞ ወደ ሰሜን ኮሪያ በመሄድ የሰሜን ኮሪያውን ስሪት አገኙ። እነዚያን ሚሳኤሎች ገዝተው የራሳቸውን የሚሳኤል ኃይል አቋቋሙ። በየዓመቱ ሚሳኤሎቻቸውን እያሳደጉና እያሻሻሉ መጡ። ኢራናውያን ሊያጋጥሙ ከሚችሉ እጅግ ብቁ መሐንዲሶች መካከል ናቸው። አንድ የዓለም አቀፍ የኒውክሌር ኤጀንሲ ተቆጣጣሪ እንዲህ ብሎኝ ነበር። ስካት፣ ልታውቅ የሚገባው ነገር እያነጋገርን ያለነው በከፍተኛ ደረጃ የሰለጠኑ የኒውክሌር ሳይንቲስቶችን ነው። ኢራን በኒውክሌር መስክ በዓለም አቀፍ ደረጃ በሊቃውንት የታዩ ፒር ሪቪውድ የዶክትሬት ጥናቶች ያሏቸው ሳይንቲስቶች ቁጥር ከማንኛውም ሀገር ይበልጣል። እነዚህ በዓለም ላይ ካሉ ምርጥ ሳይንቲስቶች መካከል ናቸው። በሊቃውንት የታዩ ወይም ፒር ሪቪውድ ሲባል በኢራን ውስጥ ብቻ ማለት አይደለም። በአውሮፓና በአሜሪካ ባሉ ታዋቂ ሰዎች ዘንድ ቀርበው ተቀባይነት ያገኙ ጥናቶች ማለት ነው። እነዚህ ሰዎች በዓለም ላይ ካሉ ምርጥ ሳይንቲስቶች መካከል ናቸው። ስለዚህ አንድን ነገር መልሰው ሲሰሩ ወይም ሪቨርስ ኢንጂኒር ወዲያውኑ እንዴት እንደሚያሻሽሉት ነው የሚያስቡት። የፈሳሽ ሞተርን አሰራር፣ አቅጣጫ መቆጣጠሪያውንና የቅርጽ ዲዛይኑን እንዴት ማሻሻል እንደሚቻል ያውቃሉ። ባለፉት ዓመታት አንዱን ሚሳኤል በሌላ የተሻለ ሚሳኤል እየተኩ በየጊዜው ሲያሻሽሉ ቆይተዋል። አሁን ከእስራኤል ጋር ጦርነት ውስጥ ሊገቡ የሚችሉበት ደረጃ ላይ ሲደርሱ ሚሳኤሎቻቸው አራተኛ ትውልድ ላይ ደርሰዋል። ከ20 ዓመታት በፊት ብዙ የፈሳሽ ነዳጅ ሚሳኤሎችን ሰርተው ነበር። ከዚያም አሻሽሏቸው። በመቀጠልም ወደ ጠንካራ የሮኬት ነዳጅ ወይም ሶሊድ ሮኬት ፕሮፔለንትና አቅጣጫቸውን ወደሚቀይሩ የጦር ግንባሮች ማኑቬሪንግ ዋርሄድስ ተሸጋገሩ። ነገር ግን ይህ ጦርነት ሲጀመር ኢራናውያን ዝም ብለው የ20 ዓመት ዕድሜ ያላቸውን የቆዩ ሚሳኤሎቻቸውን ነው የተኮሱት። እነዚህ የቆዩ ሚሳኤሎች የአየር መከላከያ ዘዴዎችን በማጨናነቅ ብዙዎቹን አልፈው መግባት ችለዋል። ሰዎች ለምንድን ነው ተኩሱን የማይቀጥሉበት ይላሉ። ምክንያቱም እነዚህን ሚሳኤሎች አይፈልጓቸውም። እነዚህ የቆዩ ሚሳኤሎች የእኛን ውድ የባላስቲክ ሚሳኤል መቃወሚያዎች ለማስጨረስ ብቻ ነው ያገለገሉት። እነሱ የሚፈልጓቸው አሁን ያላቸውን ዘመናዊ ሚሳኤሎች ነው። ጠንካራ የሮኬት ነዳጅ ማለት በጣም ፈጣን ማለት ነው። አሁን ኢራናውያን የራሳቸውን ነዳጅ ስላበለጸጉ ሚሳኤሉን እንደ ጥይት ካርትሬጅ ሞልተው ማዘጋጀት ይችላሉ። አንዴ ነዳጁ ከተሞላ ወይም ነዳጁ መፍሰስና ሚሳኤሉ መታደስ አለበት፣ አለበለዚያ ጥቅም ላይ መዋል አለበት። ስለዚህ ቀውስ እንደሚመጣ ካሰቡ እነዚህን ሚሳኤሎች እንደ ዝግጁ ጥይት ነዳጅ ሞልተው ያዘጋጇቸዋል። ይህም ማለት ወዲያውኑ ወደ ማስወንጨፊያው ተጭነው ይተኮሳሉ ማለት ነው። ቀደም ሲል ባዶ ሚሳኤል አውጥተህ ኦክሲዳይዘርና ነዳጅ መሙላት ነበረብህ። ያ ደግሞ ጊዜ ይወስዳል። ሜዳ ላይ ስለምትቆምም ጥቃት ሊሰነዘርብህ ይችላል። አሁን ግን ያንን ችግር ቀርፈውታል። ነገር ግን ጠንካራ ነዳጅ ወይም ሶሊድ ማለት በጭራሽ ነዳጅ መሙላት አያስፈልግህም ማለት ነው። ዝም ብለህ አውጥተህ ተኩሰዋለህ። በሁለት ደረጃ የሚሰሩና ረጅም ርቀት የሚጓዙ ናቸው። በአዳዲስ የጦር ግንባሮች ላይም ሰርተዋል። የጦር ግንባሮቻቸው ዲኮይ ወይም አታላይ ቁሳቁሶችን ይጠቀማሉ። ሰዎች ሰማይ ላይ የሚታየውን ያንን የብርሃን ትርኢት ቆም ብለው ሊያስተውሉት ይገባል። ምክንያቱም የሚታየው ሚሳኤል መጥቶ ባስ የተባለውን ክፍል ሲለቅ ነው። ይህ ባስ የጦር ግንባሩንና አታላይ ቁሳቁሶችን የያዘ ነው። አታላይ ቁሳቁሶቹ ሲሰማሩ ታያለ። ዓላማቸውም ግልጽ ነው። ወደፊት ይወነጨፋሉ። ከዚያም አይረን ዶም እየመጣ እነሱን መምታት ይጀምራል። በዚህ ጊዜ የመጀመሪያው የመቃወሚያ ሚሳኤል ማዕበል በአታላዮቹ ይባክናል። በመቀጠልም ትክክለኛዎቹ የጦር ግንባሮች በተወሰነ ፍጥነት ይለቀቃሉ። ቀጣዩ የመቃወሚያ ሚሳኤል ማዕበል ሲመጣ እነዚህ ግንባሮች ፍጥነታቸውን ጨምረው መቃወሚያዎቹን በመገለባበጥ ሰርገው ይገባሉ። መቃወሚያ ሚሳኤል ማለት ጥይትን በጥይት የመምታት ያህል ጥንቃቄ የሚፈልግ ስራ ነው። ስለዚህ ሚሳኤሉ ጥቂት ነጠል ካለ መቃወሚያው ይስተዋል። እነዚህ ሚሳኤሎች በስክሪን ላይ እንደምናየው ሳይሆን በተለያዩ አቅጣጫዎች እየተወዛወዙ በመቃወሚያዎቹ መካከል ሰርገው በመግባት ኢላማቸውን ብም አድርገው ይመታሉ። የሚጠቀሙት የአቅጣጫ መቆጣጠሪያ ዘዴ ጋይደንስ ሲስተም አስገራሚ ነው። ሁሉም ሰው የምዕራባውያንን ቴክኖሎጂ ይሰርቃሉ። ጂፒኤስ ካቋረጥንባቸው ይቆማሉ ይላሉ። እነሱ ግን ጂፒኤስን እስከ አንድ ደረጃ መጠቀማቸውን አውቀውበታል። በተጨማሪ ግን የከዋክብት አቅጣጫ መፈለጊያ ስቴላር ናቪጌሽን እና
እኛ ለክሩዝ ሚሳኤል የምንጠቀምበትን የመሬት አቀማመጥ ካርታ የመለየት ወይም ቴሬን ማፒንግ ዘዴን ይጠቀማሉ። ለተለያዩ ኢላማዎች የሚሆኑ የተለያዩ የጦር ግንባሮችን አበልጽገዋል። ለምሳሌ የተጠናከረ የአውሮፕላን መጠለያ ለማፍረስ፣ የጦር አመራር ባንከርን ለማድቀቅ ወይም ደግሞ አንድ የደህንነት ባለሙያ ያለበትን ቢሮ በትክክለኛው ነጥብ ለመምታት የሚሆኑ የተለያዩ አማራጮች አሏቸው። በአሁኑ ጊዜ እንደ ሜኑ የተደረደሩ ብዙ ሚሳኤሎች አሏቸው። በየቀኑ ዛሬ የትኛውን እንመታለን እያሉ ይመርጣሉ። ከዚያም ያስወነጭፋሉ። እነዚህ በዓለም ላይ ካሉ እጅግ ዘመናዊ ሚሳኤሎች መካከል ናቸው። ለምሳሌ አርክኒክ የሚባለው የሚጠቀስ ነው። ኢራናውያን የራሳቸው የሆነ የአርክኒክ ስሪት አላቸው። የጦር ግንባሩ በሃይፐርሶኒክ ፍጥነት የሚመጣና አካባቢውን ድምጥማጡን የሚያጠፋ ነው። ስለዚህ ኢራን በዓለም ላይ ካሉ እጅግ የላቁ የባላስቲክ ሚሳኤል ፕሮግራሞች አንዱ አላት። እኛ ግን በጣም ወደ ኋላ ቀርተናል። ለሰዎች ማስታወስ የሚፈልገው በውጭ ያለው ፓትሪዮት 3 ሚሳኤል መቃወሚያ ምንም ነገር እየመታ ለመሆኑን ነው። The Patriot 3 missile system out there isn't shooting anything down. It shot down some of the old missiles. But it's a system that's linked to 1970s technology. አንዳንድ የቆዩ ሚሳኤሎችን መትቶ ይሆናል። ነገር ግን ሲስተሙ ከ1970ዎቹ ቴክኖሎጂ ጋር የተያያዘ ነው። የፓትሪዮትን ታሪክ ብታጠኑ ቀደም ሲል ናይኪ ሄርኩለስ፣ ስፕሪንትና ስፓርታን የሚባሉ በሚሳኤል መቃወሚያነት የሚያገለግሉ ራዳሮች ነበሩ። ራይቲዮንና ሌሎች ኩባንያዎች እነዚህን ሲስተሞች በከፍተኛ ወጪ ገነቧቸው። ነገር ግን በኋላ የኤቢኤም ስምምነት ስንፈርም ይህንን አንሰራም አልን። እነሱም ታዲያ ይህን ሁሉ ቴክኖሎጂ ምን እናደርገው ብለው ጠየቁ። በዚህ ጊዜ አንድ ሰው ወደ ጦር ሰራዊቱ ሄዶ ለጦር ሜዳ የሚሆን የሚሳኤል መቃወሚያ እንድንገነባ ለምን አትጠይቁንም አላቸው። ሰራዊቱም እሺ እንጠይቃችኋለን አለ። ኩባንያዎቹም ያለንን ቴክኖሎጂ ወስደን እናሻሽለዋለን አሉ። ልታውቁ የሚገባው ነገር የሰባዎቹን ቴክኖሎጂ ወስደን እያሻሻልነው መሆኑን ነው። ይህም ማለት የሰባዎቹ ቴክኖሎጂ የተሰራው የሰባዎቹን ሚሳኤል ለመምታት ነው ማለት ነው። እኛ እያሻሻልነው በሄድን ቁጥር ሚሳኤሎቹ ደግሞ ከእኛ በበለጠ እየረቀቁ ይሄዳሉ። ስለዚህ ዛሬ ያሉትን ሚሳኤሎች መምታት የማይችል ሲስተም ነው የተገነባው። ከዚያም ወደ ሶፍትዌር ማሻሻያ ዑደት ውስጥ እንገባለን። በባህረ ሰላጤው ጦርነት ወቅት የሆነው ይሄው ነው። ሁልጊዜም ወደ ኋላ ነበር። ኢራቃውያን ከሚተኩሷቸው ሚሳኤሎች በአንድ የሶፍትዌር እርምጃ ወደ ኋላ ነበር። በጭራሽ በትክክል አልተሳካልንም። በሳውዲ አረቢያ ላይ ከተተኮሱት ውስጥ አንድም አልመታንም። ምናልባት እስራኤል ላይ ከተተኮሱት 49 ሚሳኤሎች ውስጥ 1 ወይም 2 ተመትተው ሊሆን ይችላል። ያ ግን በቂ አይደለም። ሩሲያውያን ፓትሪዮትን ብቻ ሳይሆን ታድ የተባለውን መከላከያና ማንኛውንም የወደፊት ሚሳኤል መከላከያ ዘዴ ለማሸነፍ ታስበው የተሰሩ አዳዲስ የሚሳኤል ቴክኖሎጂዎችን ገንብተዋል። ስለዚህ ሰዎች ስለ ጎልደን ዶም ወይም አይረን ዶም እና ስለመሳሰሉት ሲያወሩ አይሰራም፣ ቀድሞውኑ ተሸንፏል። የሚሳኤል መከላከያ ጋሻ የሚባል ነገር የለም፣ ወደፊትም አይኖርም። ምክንያቱም ሁልጊዜም ጋሻውን የሚሰብር መሳሪያ መሰራቱ አይቀሬ ነው። አሁን እነዚህን የላቁ መሳሪያዎች የሚሰሩት ሩሲያውያንና ቻይናውያን ብቻ አይደሉም። ሰሜን ኮሪያውያንና ኢራናውያንም ይሰራሉ። ኢራናውያን እስካሁን ከተሰሩት ውስጥ እጅግ ምርጥ የሆኑ የአሜሪካን የመከላከያ ዘዴዎችን ለማሸነፍ የተሰሩ የጦር መሳሪያዎች አሏቸው። ይህም ማለት ራሳችንን ለመከላከል የምንችለው ምንም ነገር የለም ማለት ነው። ምንም እንኳ ከደቡብ ኮሪያ 5 የታድ ራዳሮችን ቀምተን ብናመጣም ይህም ደቡብ ኮሪያን ፍጹም እውር ያደርጋታል። የት ነው የምናደርጋቸው? እርዳታ ለሚፈልጉት የአረብ ሀገራት አይደለም። እነሱ ለራሳቸው ይሆኑ። እኛ የምናመጣው ለእስራኤል ነው። የሚሆነው ግን ኢራናውያን 5ቱም የት እንዳሉ አውቀው እንደ ሌሎቹ ያፈርሷቸዋል። Yeah, Scott, I mean, your insights here are just absolutely incredible because this is the kind of stuff that, again, we just don't hear in the media. And I mean, like you had mentioned earlier. ልክ ነህ ስካት፣ ያንተ ትንታኔዎች በእውነት አስገራሚ ናቸው። ምክንያቱም ይህ እንደገና በሚዲያ የማንሰማው አይነት መረጃ ነው። ቀደም ብለህ እንደጠቀስከው ዶናልድ ትራምፕ መረጃው ተሰጥቶት ነበረ። ነገር ግን በገዛ ውሳኔው ለመንቀሳቀስ ወሰነና እሺ ይህንን ጦርነት እንጀምራለን አለ። አሁን እያየን ያለነው ነገር ወደ ትልቅ ቀጠናዊ ግጭት እየተቀየረ እንደሆነ አስባለሁ። አንድ ነገር እንደታሰምርበት ፈልጋለሁ። ትራምፕ አሁን ካመኑባቸው ነገሮች አንዱ እነሱ ምላሽ ሰጥተው እነዚህን የታድ ሲስተሞች ያፈርሳሉ ብለን አላሰብንም ነበር የሚለው ነው። ሌሎች የባህረ ሰላጤ ሀገራትን ይመታሉ ብለን አልገመትንም ነበር። ለ40 ዓመታት የሰላም ተምሳሌት የነበረችው ዱባይ በአንዲት ሌሊት ስትፈርስና ያ የሰላም ቅዠት ሲጠፋ እያየን ነው። ስለዚህ
ይህ ቀጠናዊ ግጭት እንዴት ሊስፋፋ እንደሚችልና በመላው መካከለኛው ምስራቅ እንዴት ሊቀጥል እንደሚችል አብራራልን። Well, the first thing we have to understand is that Iran has not attacked any nation that hasn't attacked Iran. Now you'll say በመጀመሪያ መረዳት ያለብን ነገር ኢራን በእሷ ላይ ጥቃት ካልሰነዘረች ሀገር ጋር ጦርነት ውስጥ አልገባችም። አሁን ቆይስካት ጥቃት የሰነዘሩት አሜሪካና እስራኤል ናቸው። ታዲያ ለምን የባህረ ሰላጤው አረብ ሀገራትን ይመታሉ ትሉ ይሆናል። ኢራን እየመታቻቸው ያሉት አረብ ሀገራት በኢራን ላይ ለሚሰነዘረው ጥቃት በቀጥታም ሆነ በተዘዋዋሪ ተሳትፎ ላላቸው የአሜሪካ ጦር ሰፈሮች መጠለያ የሰጡ ናቸው። ለምሳሌ አል ኡደይድ የጦር ሰፈርን እንውሰድ። አውሮፕላኖቹ ሁሉ ሲወጡ ሰዎች ምን በሌለበት ለምን ይመቱታል ብለው ነበር። ነገር ግን እዚያ ሰፈር ውስጥ 1.1 ቢሊዮን ዶላር የወጣበት ራዳር አለ። ስራውም የኢራን ሚሳኤል ሲተኮስ መረጃውን ለመከላከያ ጋሻው መላክ ነው። ይህም መረጃው በፍጥነት እንዲደርስና የተሻለ የመመቻቻ ጊዜ እንዲኖር ይረዳል። ኢራናውያን ያንን መቱት። ሌሎች የመገናኛ ማዕከሎችንም አውድመዋል። ለምን? ምክንያቱም እነሱ የግጭቱ አካል ስለሆኑ ነው። እዚህ ጋር ንጹህ ወገን የለም። ባህሬን፣ ኩዌትና ሳውዲ አረቢያ ተሳትፈዋል። ሳውዲዎች ምንም ግንኙነት እንደሌላቸው ለመምሰል ቢሞክሩም የአየር ክልላቸው በኤፍ-16 በኤፍ-15 እና በነዳጅ ጫኝ አውሮፕላኖች ተሞልቷል። አሁን እየተመታ ባለው የሳውዲ ጦር ሰፈር ውስጥ ያልፋሉ። የለም፣ ሳውዲዎች እስከ አንገታቸው በዚህ ጦርነት ውስጥ ገብተዋል። ሁሉም ሀገራት ለጦርነቱ የጦር ሰፈርና ወታደራዊ ድጋፍ እያቀረቡ ነው። ይህም የግጭቱ ንቁ ተሳታፊ ያደርጋቸዋል። ኢራናውያንም ኢላማ እያደረጓቸውና በብዙ አጋጣሚዎች እየቀጧቸው ነው። የተባበሩት አረብ ኤሚሬትስ ከእንግዲህ ወዲያ እንደ ቀድሞዋ አትሆንም፣ ሊፈራርሱም ይችላሉ። ኢራናውያን በእኛ ላይ ለተሰነዘረው ወታደራዊ እርምጃ ድጋፍ ሰጥታችኋል እያሉ በግልጽ እየነገሯቸው ነው። ኢራናውያን እያሸነፉ ነው። የእነዚህን ሀገራት ኢኮኖሚ እያወደሙ ነው። የኢነርጂ ምርታቸውን እንዲያቆሙ እያገዷቸው ነው። ይህም በዓለም የኢነርጂ ገበያ ላይ ገና ያልታየ ትልቅ መዘዝ ያመጣል። በተጨማሪም እስራኤል አለች። እስራኤል እየተደበደበች ነው። የአሜሪካ ጦር ሰፈሮችም እየተመቱ ነው። ምክንያቱም እነሱ በመካከለኛው ምስራቅ ያሉ ብቻ ሳይሆኑ የአሜሪካ ጦር ሰፈሮች ናቸው። ኢራናውያን እነዚህን ሁሉ ኢላማዎች አስቀድመው ለይተው ነበር። የብሔራዊ ደህንነት ዳይሬክተሯም ኢራን እነዚህን ኢላማዎች እንደምትመታና እኛ ደግሞ በቂ የመከላከያ አቅም ስለሌለን የምናቆምበት መንገድ እንደሌለ ለፕሬዝዳንቱ ነግራቸው ነበር። ስለዚህ ይህ ሁሉ ፕሬዝዳንቱ ጦርነቱን ከመጀመራቸው በፊት የሚታወቅ ነበር። Scott, I want to be respectful of your time. I know we've got a limited time together today, but I wanted to talk about, where do we go from here? እስካት ጊዜን ለማክበር ስለ አንድ የመጨረሻ ጥያቄ ልጠይቅ። አሁን ካለንበት ሁኔታ ወዴት ነው የምንሄደው? ዶናልድ ትራምፕ በአሁኑ ጊዜ ከዚህ አጣብቂኝ የሚወጣበትን መንገድ ኤግዚት ትራምፕ በከፍተኛ ሁኔታ እየፈለገ እንደሆነ ይታወቃል። ብዙዎች እንደሚሉት ልክ በየመን እንዳደረገው ድል አግኝተናል ብሎ በማወጅ ወታደሮቹን ያስወጣል ይላሉ። የፕሬዝዳንቱ ቀጣይ እርምጃ ምን ይሆናል ብለህ ታስባለህ? የአሜሪካስ ቀጣይ ዕጣ ፈንታ ምንድን ነው? Well, we know that he's made outreach to Russia, and that Steve Witkoff ትራምፕ ወደ ሩሲያ መጠጋት እንደጀመረ እናውቃለን። ከሩሲያ ጋር ዋና ተደራዳሪው የሆኑት ስቲቭ ዊትኮፍ በዚህ ሳምንት መጀመሪያ ላይ ማያሚ ውስጥ ከኪርክ ዲሚትሪ ጋር ተገናኝቷል። እርሱም ቭላዲሚር ፑቲን ከዊትኮፍ ጋር እንዲነጋገር የመደቡት የሩሲያ ተወካይ ነው። ለምን ተገናኙ ለሚለው መልሱ ትልቅ ስምምነት ግራንድ ባርጌን ለማድረግ ነው። ይህንን ግጭት ለማቆም ሩሲያ ቁልፍ ሚና እንዳላት አምናለሁ። ሩሲያ ከቻይና ጋር በመሆን ሁኔታዎች ከተመቻቹ ኢራንን ለስምምነት ሊያመጧት ይችላሉ። ነገር ግን ሁኔታዎቹ መመቻቸት አለባቸው። ይህም ማለት አሜሪካ በመካከለኛው ምስራቅ ከእንግዲህ ተፈላጊ ያለመሆኗን መቀበል አለባት። መሰረተ ልማቶቻችን ወድመዋል። ከሀገራቱ ጋር ያለን ግንኙነት ተበላሽቷል። ስለዚህ ለቀን መውጣት ይኖርብናል። አሜሪካ ወታደሮቿን በደረጃ የምታስወጣበት እቅድ የሚዘጋጅ ይመስለኛል። ሩሲያ ደግሞ ይህንን ከኢራናውያን ጋር ሆና ታስማማለች። ዓላማው ወታደራዊ መገኘታችንን ወደ ዜሮ ማውረድ ይሆናል። ኢራናውያን ደግሞ ማዕቀቦች በሙሉ እንዲነሱና የባላስቲክ ሚሳኤል አቅማቸውን እንዲይዙ አጥብቀው ይጠይቃሉ። ምክንያቱም ሚሳኤሎቻቸው አሜሪካን ለማሸነፍ ምን ያህል ዋጋ እንዳላቸው በተግባር አሳይተዋል። ይህ የሚናቅ ወይም ተራ ነገር ነው ብሎ ማንም ሊከራከር አይችልም። ይህ ኢራን አሜሪካን እንድታሸንፍ የረዳት አስፈላጊ ወታደራዊ አቅም ነበር። ምናልባት ኢራን አንዳንድ ነገሮችን አሳልፋ ለመስጠት ትገደድ ይሆናል። በተጨማሪም የኒውክሌር ፕሮግራማቸውን እንደገና ለድርድር ሊያቀርቡ ይችላሉ። ቦምቦቹ ከመውደቃቸው በፊት በኦማን መንግስት በኩል ተጀምሮ የነበረው ስምምነት አሜሪካ ልትቀበለው የምትገደድበት ስምምነት ሳይሆን አይቀርም። ይህም ማለት አሜሪካ የኒውክሌር ስምምነቱን ትቀበላለች።
ኢራንም ወደ ኒውክሌር መሳሪያ የሚወስዱ መንገዶችን በሙሉ ትዘጋለች። ይህ ጥሩ ስምምነት ነው። እንግዲህ እዚህ ጋር ነው አንድ አጭበርባሪ ስራውን ሲሰራ የምናየው። ፕሬዝዳንቱ ጦርነቱን አሸንፌያለሁ፣ አብቅቷል፣ በታሪክ ታይቶ የማይታወቅ ጉዳት አድርሰናል፣ መርከቦቻቸውን አጥፍተናል፣ ሁሉንም ነገር አድርገናል ሲሉ ታያላችሁ። ስለ ባላስቲክ ሚሳኤሎች ጉዳይ ሲያነሱ ኢራን የኒውክሌር መሳሪያ ሳይኖራት ራሷን እንደምትከላከል እናውቃለን፣ ያንን መንገድ ደግሞ እኛ ዘግተነዋል ይላሉ። የፈለጉትን ውሸት መፍጠር ይችላሉ። ያለዚህ ጦርነት ይህ ውጤት አይመጣም ነበር ይላሉ። ከዚያም እኔ በምድር ላይ ከታዩት ሁሉ ታላቁ ሰላም አስከባሪ ነኝ፣ ምክንያቱም አሁን በኢራን ያለውን ጦርነት ስላሸነፍኩና የኒውክሌር ፕሮግራማቸውን ስላስቆምኩ በመካከለኛው ምስራቅ ወታደራዊ መገኘት አያስፈልገንም ይላሉ። ወደ አሜሪካ ምሽግ ፎርትረስ አሜሪካ እንመለሳለን በማለትም በብሔራዊ ደህንነት ስትራቴጂያቸው የገቡትን ቃል እንደፈጸሙ ይናገራሉ። በሚያሳዝን ሁኔታ ትራምፕ አሁን በአስቸኳይ የድል ዜና ስለሚያስፈልገው ኩባን ሰለባ ሊያደርጓት አንገቷን ሊያስቀላው ይችላል ብዬ አስባለሁ። ምክንያቱም ፕሬዝዳንቱ አሁን ድል በጣም ያስፈልጋቸዋል። ምንም ያህል ታሪኩን ቢያጣፍጡት በሪካርዳቸው ላይ ግልጽ ሽንፈት ይዘው ወደ አጋማሽ ምርጫ ሚድተርም ኢሌክሽን መግባት አይችሉም። ነገር ግን ያ ሽንፈት አሜሪካን በቀጥታ ባለመንካቱ ሊቃለል ይችላል። ለምሳሌ የነዳጅ ዋጋ መጨመርና የመሳሰሉት። ኩባ ግን በሌላ በኩል ለአሜሪካ ሕዝብ ለምርጫው ዋዜማ ማቅረብ ቢችሉ ትልቅ ጉዳይ ነው። የፍሎሪዳ ግዛትን ወዲያውኑ ያሸንፋሉ። ሌሎች ብዙ ግዛቶችንም ያሸንፋሉ። ምክንያቱም ሌላ ፕሬዝዳንት ያላሳካውን የኩባን አገዛዝ ማስወገድን አሳክተናል ይላሉ። ስለዚህ ሩሲያ ከቻይና እርዳታ ጋር የምታስማማው ትልቅ ስምምነት ወይም ግራንድ ባርጌን የመፍጠር እድል እንዳለ አምናለሁ። ይሄ ግድ ይሆናል ማለት ነው? እርግጥ አይደለም። ነገር ግን ሂደቱ ወደዚያ እያመራ እንደሆነ አምናለሁ። የፕሬዝዳንቱን እያንዳንዱን ቃል አዳምጫለሁ። ፍንጮቹንም እያየሁ ነው። ፍንጮቹም ድል አውጃለሁ የሚሉ ናቸው። ያንን ድል እንዴት ይተርጉሙት ሌላ ነገር ነው። ግን ድል አውጀው በመካከለኛው ምስራቅ ያለውን አቋማችንን ከማጠናከር ይልቅ ወታደሮቻችንን አስወጥተው እኔ ሰላም አስከባሪ ነኝ፣ ሰላም ፈጥሬያለሁ፣ ይህን ውጤት አምጥቻለሁ፣ አብቅቷል ይላሉ። እኔ የሚታየኝ ይሄ ነው። እስካት ስለሰጠህን ጊዜ በጣም እናመሰግናለን።